ከአራዊት እንደ ጅብ ከፍጥረት እንደ ሰይጣን ፈሪ የለም። ጉልበታምም እንደነሱ የለም። ጅብ ጉልበተኛ ነው ግን ፈሪ ነው። እንደ ጉልበቱ ማን ከፊቱ ይቆም ነበር? አጋንንትም እንደዛ ናቸው። ዲያብሎስ በጣም ጉልበተኛ ነው ግን ፈሪ ነው። የጉልበቱን ያህል በትንሽ ነገር የሚሸነፍ ዲያብሎስ ነው። በስማም ስትሉበት ይሮጣል፣ ከፊታችሁ አይቆምም። አንደኛው ድንጋይ የዲያብሎስ ድንጋይ ኢየሱስ ክርስቶስ ትከሻ ላይ ማረፍ አልቻለም። በስስት የመጣውን የተወረወረውን ድንጋይ ስስት የተባለውን ድንጋይ ትዕግስት በተባለው ደመሚት አፈረሰበት ማለት ነው። በዓለም ላይ ቅድም ፈሪ ብያችኋለሁ። መናጢ ደሃም እንደ ዲያብሎስ ያለ የለም። ባዶ እጁን የቀረ የተራቆተ ግልድም ጨርቅ የሌለችው ትንሽ ሀብት የሌለችው የመጨረሻው ደሃ እንደ ዲያብሎስ ያለ የለም። ግን አለኝ እሰጣለሁ ይላል። ጉራው እንደ ዲያብሎስ ያለ። አሁን ብዙዎቻችን የሌለን አለኝ ስንል የማን መንፈስ አድሮብናል ማለት ነው? ሰው በትዕቢት ማን ይነካኛል ባይነት፣ እኔ የተሻልሁ ነኝ ማለት፣ እኔ አዋቂ ነኝ ማለት፣ እኔ እንደዚህ ነኝ ማለት፣ ራስን ከሌሎቹ ለይቶ እኔ የተሻልሁ ነኝ ማለት ከዲያብሎስ ነው የተማርነው። ሁለተኛው ድንጋይ ድንጋይ እንዳያርፍብን ነው መጠንቀቅ ያለብን።